ሰላም ጤና ይስጥልን እንደምንውላችኋል። በቀነኒ አዱኛ ቤተሰቦችና በድምጽ አንዱዓለም ጎሳ መካከል ያለው አሁንም የሽምግልና ጉዳይ ያለ እርቅ ተፈቷል። በሀገር ሽማግሌዎችና በአባገዳዎች ጉዳዩን እንዲፈታ እየተጣራ ቢሆንም በነበራቸው የሽምግልና ስርዓት ላይ የቀነኒ አዱኛ አባት ሽምግልናውን ትተው ከቦታው ለቀው እንደወጡ ነው እየተነገረ የሚገኘው። ለዚህ ምክንያቱ ደግሞ ድምጻዊ አንዱዓለም ጎሳ የተናገረው ነገር ነው። ቀነኒ አዱኛን ያልገደልኳትም ነገር ግን ለቤተሰቦቿ ጉማ ወይንም ካሳ ከፍላለሁ ብሎ በመናገረው አቶ አዱኛ ልጄን ካልገደለ ወይንም እሱ የሞቷ ምክንያት ካልሆነ ለምን ጉማ ይከፍላል ለምንስ ካሳ ይከፍላል ብለው ሽምግልናውን ረግጠው እንደወጡ ነው የተናገረው። ልጄን እሱ ካልገደላት ማን የገደላት? ፍትህ ለልጄ ይፈልጋለሁ፣ ፍትህ ለቀነኒ አዱኛ ሲሉ በማህበራዊ ሚዲያ ወጥተው ተናግረዋል።